ሰላም ይሄ ጃቫስክሪፕት ከመጀመሪያ የተሰኘው የፕሌሊስት ሁለተኛው ክፍል ነው። ባለፈው ክፍል ቫሪያብሎችን፣ አሬይስ፣ ኦብጀክትስ የተለያዩ ነገሮችን አይተን ነበረ። በዚህኛው ክፍል ደግሞ ኢፍ ኤልስ ስቴትመንቶችን የምናይ ይሆናል፣ ሉፖችን የምናይ ይሆናል ኤንድ መጨረሻ ላይ ደግሞ ከኮድ ወርድስ የተወሰኑ ጥያቄዎችን የምንሰራ ይሆናል ማለት ነው። ሶ በዚህ ለመጀመሪያ ያክል ከኢፍ ኤልስ ስቴትመንቶች የምንጀምር ይሆናል። if else statements. So basically if else statements ምንድናቸው? የሆነ ኮንዲሽን ይኖራቸዋል። ለምሳሌ if ኮንዲሽን ይኖረኝ እዚህ ጋር okay so እዚህ ጋር ይሄኛው ኮንዲሽን ትሩ በሚሆንበት ጊዜ whatever እዚህ ጋር ያለው ነገር እንዲያደርግልኝ ከፈለኩኝ that's what I use if statemenቶችን ወይም ደግሞ እዚህ ጋር ኤልስ ጨምሬ እዚህ ጋር ያለው whatever እዚህ ጋር ያለው true ሆኖ ይሄኛው ነገር ዲስፕሌይ ካላደረገ ኤልስ ደግሞ እዚህ ጋር ያለው ነገር እንዲሰራ ከፈለኩኝ I use if else statements like this ማለት ነው። በኤግዛምፕል ለማየት ያክል let's say የሆነ መጠጥ ቤት አለ እንበል እና እዛ መጠጥ ቤት there is machine ነገር በር ላይና እድሜያችሁን ይጠይቃችሁና እድሜያችሁን ጠይቋችሁ ከ18 ዓመት በታች ከሆናችሁ የሆነ ሜሴጅ ይነግራችኋል። ከ18 ዓመት በላይ ከሆናችሁ ደግሞ እንድትገቡ ይፈቅድላችኋል። እንደዚህ አይነት ነገር መስራት ከፈለጋችሁ ነው በጣም ስቱፒድ አይዲያ ነው፣ ግን ለምሳሌ እድሜያችሁን ልታሹ ትችላላችሁ። ግን እንበልና ይሄ ማሽን ላይ ዲቴክተር ስላለው እድሜያችሁን ማሸት አትችሉም። so let's say if መጀመሪያ ግን ይሄን ከማድረግ በፊት let's message initialize እናድርገው። ምንም ነገር የለውም ይሄ ሜሴጅ and const age equal to 5 ለምሳሌ የሆነ ህጻን ልጅ 5 ዓመት ህጻን ልጅ ነው ሄዶ ይሄ ማሽን እያናገረ ያለው እንበል so if age is less than 18 I want the message to be hey kiddo, no drink for you. Okay, so else ይሄ ሰውዬ ግን ከ18 ዓመት በላይ ከሆነ the message will be drink away sir. Okay, so if I console.log the message hey kiddo no drink for you የሚለው ዲስፕሌይ ያደርጋል። ምክንያቱም እዚህ ጋር የሰጠሁት እድሜ 5 ነው፣ የተናገርነው እድሜ ከ18 ዓመት በታች ነው። if I try 17 still the same message ነው ዲስፕሌይ የሚያደርገው። ለምሳሌ ግን let me try 20 so drink away sir የሚለው ዲስፕሌይ ያደርጋል። so basically if else ስቴትመንቶች የሚሰሩት እንደዚህ ነው። ይሄኛው ኮንዲሽን ትሩ ከሆነ እዚህ ጋር ያለው ነገር ዲስፕሌይ ያደርጋል። ይሄ ነገር ትሩ ካለው ደግሞ እዚህ ጋር ያለው ነገር ዲስፕሌይ ያደርጋል። so በቀላሉ ለማየት ከፈለጋችሁ you can just do like if 1 is equal to 1 then console.log true ልትሉ ትችላላችሁ። it's going to display true። ነገር ግን ይሄ ነገር ለምሳሌ 2 ቢሆን ኖሮ ምንም ነገር ዲስፕሌይ አያደርግም፣ ምክንያቱም አንድ እና 2 እኩል አይደሉም። አንድ እና 1 ግን እኩል ስለሆኑ true million display ያደርግልኛል። so that's the basic concept of if else statements። እዚህ ጋር ያለው ነገር true ሲሆን ብቻ ነው ብሎክ ውስጥ ያለውን ነገር ኤክስኪዩት የሚያደርገው። so ነገር ግን what if I want another condition like ከ18 ዓመት በታች ከሆነ ኦኬ ይሄኛው ሜሴጅ ዲስፕሌይ ያደርጋል። ነገር ግን ይሄ ሰውዬ ከ18 ዓመት በላይ ሆኖ ከ1 ዓመት በታች ከሆነ ደግሞ another message display እንዲያደርግ ፈልጌ ሊሆን ይችላል። so እሱን እንዴት ነው የምናደርገው? else if ብላችሁ አሁንም ብራኬት ከፍቱና እዚህ ጋር ኮንዲሽን ታስቀምጣላችሁ። so ይሄ ኮንዲሽን ምንድነው የሚሆነው? age is less than or equal to 18 and age is greater than or equal to 21. so the message will be drink responsibly.
okay, so else the message will be now drink away sir. Okay, so basically this gets of good condition ምንድነው ያለ ያለው if the age is greater than or equal to 18, so greater than or equal to የምንጽፈው ጃቫስክሪፕት ላይ እንደዚህ ነው if the age is greater than or equal to 18 and if the age is less than or equal to 21 ይሄን ነገር ዲስፕሌይ አድርግልኝ አልኩት። so የዚህ ጥቅም ምንድነው ኤንድ ምንድነው ስንል ከዚህ በፊት ሎጂክ ተምራችሁ ሊሆን ይችላል። so true and true it's true ነገር ግን አንዱኛው ፎልስ ከሆነ ለምሳሌ false and false ከሆነ it's still false ወይም false and true ሊሆን ይችላል። false and true ምንድነው it's false አንደኛው ፓርት false ከሆነ it's ሁለቱም false ያደርጋቸዋል ሪዛልታቸው false ነው የሚሆነው። okay, so basically that's basic logic. በኤንድ ጊዜ ሁለት ነገሮች በኤንድ በሚገናኙበት ጊዜ ሁለት ስቴትመንቶች በኤንድ በሚገናኙበት ጊዜ አንደኛው ፎልስ ከሆነ ሁሉም ነገር አብሮ ፎልስ ይሆናል። ይሄም ተመሳሳይ ነው። so በዚህ ጊዜ ሁለቱም ትሩ መሆን አለባቸው ይሄ ሜሴጅ ዲስፕሌይ እንዲያደርግ ማለት ነው። so ይሄ ሜሴጅ ዲስፕሌይ የሚያደርገው ለመቼ ነው? ከ18 እስከ 21 ባለው የኤጅ ሬንጅ ይሆናል ማለት ነው። 19 ኮንሲደር እናደርግ። አሁን 19 ከ18 ይበልጣል greater than 18 ግን ከ21 ያንሳል። so ሁለቱንም ትሩ ያደርጋል። ይሄኛው ግን ኦር ብናደርገው ደግሞ ኦር ማለት ወይም በፓይፕ ሲምቦል ነው የሚገለጸው። ኦኬ በዚህ ሳይን ነው የሚገለጸው። በኦር ጊዜ ምንድነው የሚሆነው? ሎጂኩ አንደኛው ትሩ ከሆነ ሁለቱም ትሩ ይሆናል። true is true ወይም true or false is true, false and or false is only false በዚህ ጊዜ ማለት ነው። አንደኛው ትሩ ከሆነ ሁሉም the result የሁለቱ ስቴትመንት ሪዛልት ትሩ ነው የሚሆነው። so እዚህ ጋር ኦር ብትጠቀም ኖሮ አንደኛው ስቴትመንት ብቻ ነው ትሩ እንዲሆን የሚጠበቀው። እድሜው ከ18 አመት በላይ ከሆነ በቃ ይሄ ስቴትመንት ረን ያደርጋል። ከ1 አመት በታች መሆኑን ቼክ ማድረግ አይጠበቅበትም። ወይ ደግሞ ይሄ ከ18 አመት በታች ነው just በቃ አንደኛው ብቻ ነው ትሩ መሆን ያለበት እዚህ ጋር ይሄ ሜሴጅ ዲስፕሌይ እንዲያደርግ። so we don't want that. ኤንድን እናስገባ። so double end መሆን እናትረሱ ጃቫስክሪፕት ላይ that's how it works. so if I say 20 is between 18 and 21 and that's say drink responsibly. let's say ይሄኛው ግን 30 ቢሆንስ drink away sir የሚለው ዲስፕሌይ ያደርጋል። let's say if it's less than 18 like 15 hey kiddo no drink for you. so basically that's the whole concept of if else statements. if else statements conceptaቸው ይሄ ነው። ሌላ ምን ነው እዚህ ጋር let's talk about comparison operators. so comparison operators ምንድናቸው? ቅድም ያየናቸው ነው basically greater than or equal to less than or equal to። ግን አንድ ማሳየት የምፈልገው ነገር አሁን ለምሳሌ const x equals 1 okay actually 1 ሳይሆን let me do a string 1. so if x equals 1 then console.log true. so ይሄ ምን እያለ ነው? አንድ ከአንድ ጋር እኩል ከሆነ true ዲስፕሌይ አድርግልኝ አልኩት። so that's በጣም elementary mathematics አንድ ከአንድ ጋር እኩል ነው ያልን እየጠየቅን ያለው ነገር ግን ይሄ actually እኩል ናቸው። I mean አንድ ነው ይሄኛው string አንድ ነው ይሄኛው string ነው ይሄኛው integer ነው። integer እና string ደግሞ አንድ አይደሉም። so ብዙ ጊዜ ጃቫስክሪፕት ላይ triple equal to ነው የምናስቀምጠው። triple equal to ምንድነው የሚያደርገው? both value and data type ቼክ ያደርግልናል።
ሶ ቤዚክሊ ይሄን ሴቭ ሳደርገው ምንም አይነት ነገር እዚህ ጋር አይመጣም። ይሄም እየሆነ ያለበት ምክንያት ምንድነው? ስትሪንግ እና ኢንቲጀር እኩል አይደሉም። ቫልዩአቸው እኩል ቢሆንም ቫልዩአቸውን ብቻ ነው ደብል ኢኳል ቱ ቼክ የሚያደርገው። ሶ እዚህ ጋር አንድ እና አንድ እኩል ናቸው እያለ ነው። ነገር ግን 3 ኢኳል በምናደርግበት ጊዜ ስትሪንግ እና ኢንቲጀር መሆናቸውንም ቼክ ያደርግልናል ማለት ነው። ሶ ሌላኛው what if you want to do like not equal to ከፈልጋችሁ አንደኛውን ኢኳል ቱ አጥፍታችሁ ኤክስክላሜሽን ማርክ ይሄን በምታደርጉበት ጊዜ ስቲል ትሬ ዲስፕሌይ ያደርጋል። ይሄም ለምንድን ነው ይሆን ያለው? አንድ እና አንድ ኢኩል አይደሉም። ይሄኛው ኢንቲጀር ነው፣ ይሄኛው ስትሪንግ ነው፣ ይሄኛው ኢንቲጀር ነው። ስቲል ዳታ ታይፑን ቼክ እያደረገልኝ ነው። አንደኛውን ኢኳል ቱ አጥፍቼ ሴቭ ሳደርገው ግን ምንም ዲስፕሌይ አያደርግም፣ ምክንያቱም አንድ እና አንድ ኢኩል አይደሉም እዚህ ጋር። ኦኬ ሶ ይሄን ካየን ቀጣይ ስዊቾች ነን። ኦኬ ስዊችስ ቤዚክሊ እንደ ኢፍ ኤልስ ስቴትመንቶች ናቸው። አብዛኛው ጊዜ ሪል ላይፍ አፕሊኬሽን ላይ በምናይበት ጊዜ አብዛኛው ጊዜ ኢፍ ኤልስ ስቴትመንቶችን ነው የምንጠቀመው። ነገር ግን ስዊቾችን ማወቅ ጠቃሚ ነው፣ ምክንያቱም የሆነ ሰዓት ላይ ሊያጋጥማችሁ ይችላል። so እንደቀድሞ I'm going to have a message ለምሳሌ and let me have a const of x equals የሆነ ነገር ለምሳሌ 4 okay so ስቴትመንቱ እንዴት ነው የሚሰራው? መጀመሪያ switch keyword ትጠቀማላችሁ, then bracket and then the variable name x ይገባል። ከዛ curly brace ከፍቱና እዚህ ጋር ኬዛችሁን ትጽፋላችሁ ማለት ነው። so ኬዝ ማለት እንደ የተለያዩ ኬዞች እንደ else if ብላችሁ ኮንሲደር ልታደርጉት ትችላላችሁ። ለምሳሌ case 1 ብዬ instead of curly brace I'm going to do colon. so ይሄ ምን እያልኩት ነው ያለሁት? x አንድ ከሆነ whatever እዚህ ጋር የምጽፈው ነገር ይሰራልኝ አልኩኝ። so ለምሳሌ እዚህ ጋር አንድ ከሆነ message will be today is Monday. Okay, so I can close it with curly and semicolon and break. And let me do it again. Case 2, the message will be today is Tuesday. Okay, so break. Case 3 is going to be message equals today is Wednesday. Okay, so case 4 I forgot the break, so I can do this like ከሰኞ እስከ እሁድ ግን there's no point. so ፖይንቱ ምንድነው? ኬዝ ብላችሁ እዚህ ጋር የምታስቀምጡት ነገር ከኤክስ ጋር ነው የሚያመሳስለው ማለት ነው። አሁን ይሄንን ነገር ረን ባደርገው undefined ነው የሚያመጣልኝ ኮንሶል ሎግ ሜሴጅን በማድረግበት ጊዜ ማለት ነው። ምክንያቱም ምንድነው ይሄ ምንም ነገር እዚህ ውስጥ አላስገባንም። ይሄን ነገር ግን አሁን ለምሳሌ ኤክስን አሁን አንድ ባደርገው today is Monday የሚለው ዲስፕሌይ ያደርጋል። ይሄ እንዴት ነው እየሰራ ያለው? ይሄ ኤክስ ቫልዩ እዚህ ውስጥ ይገባል፣ ስዊች ቫልዩ ውስጥ ይገባል። ከዛ ካሉን ኬዞች መካከል ሜቢ hundreds of cases ሊኖራችሁ ይችላል። ካሉት ኬዞች እንዳለ ጋር ያመሳስለውና ቫልዩን ቼክ ያደርገዋል። ኬዝ አንድ ነው፣ 2 ነው፣ 3 ነው፣ አንድ ነው አይደል? እዚህ ጋር ያለውን ሜሴጅስ today is Monday የሚለውን ይሄኛውን ቫልዩ ለሜሴጁ ይሰጠዋል። so እዚህ ጋር ሜሴጁን ዲስፕሌይ በማድረግበት ጊዜ today is Monday የሚለው ይመጣል። ኤግዛምፕል አሁን let me do 3 today is Wednesday። አሁን ምንድን ያደረገው 3 እዚህ ውስጥ አስገባት። ከዛ ኬዞችን ቼክ ማድረግ ጀመረ። ኤክስ አንድ ነው አይደለም። so today is Monday የሚለውን አላደርግም። I'm going to break it. case 2 ነው፣ ኤክስ 2 ነው አይደለም፣ ኤክስ 3 ነው yes። so message የሚለውን today is Wednesday ያደርገዋለሁ ማለት ነው። so basically ጃቫስክሪፕት under the hood እንደዛ ነው እየሰራ ያለው ማለት ነው። so ከብሬክ በታች ደግሞ ሙሉ ኬዛችሁን ካስቀመጣችሁ በኋላ it's good to do a default text equal to not text message equal to
today is not Monday or Tuesday or Wednesday. okay so basically he default ምንድነው የሚያደርገው ያሉንን ኬዞች እንዳለ ቼክ ያደርግና x 1 ነው አይደለም 2 ነው አይደለም 3 ነው አይደለም 4 ነው አይደለም 5 ነው ያለንን amount of cases ቼክ ያደርጋል by the way this number can be anything this ቼክ የምናደርግበት ነገር ማለት ነው so ሲያጣው ምንድነው የሚያደርገው ዲፎልቱን ጋሄድና ከሁሉም ኬዞች መካከል ስላልሆነ I'm going to run the default message አሁን እዚህ ጋር 5 ባደርግ አንድም አይደለም ሁለትም አይደለም ሶስትም አይደለም so by default የሆነ ሜሴጅ ዲስፕሌይ ያደርጋል today is not Monday or Tuesday or Wednesday so basically switches የሚሰሩት እንደዚህ ነው ማለት ነው switchoችን ካየን በኋላ let's talk about loops so ምንድናቸው ሉፖች አንድ ነገር በተደጋጋሚ ማድረግ ከፈለጋችሁ ሉፖችን ተጠቀማላችሁ ለምሳሌ I want to console.log 1 to 3 1 to 3 ዲስፕሌይ አደረገልኝ ይሄን ነገር ኮፒ ፔስት ላድርገውና sorry okay አራት ጊዜ ዲስፕሌይ አደረገልኝ in this case it's easy ችግር የለውም አራት ጊዜ ኮፒ ፔስት አድርገዋለሁ ለምሳሌ ግን ለስራዬ አሁን አንዱ ለ3 ሚሊዮን ሜሴጅ 1000 ጊዜ ዲስፕሌይ ማድረግ ቢኖርብኝስ like ይሄንን ኮፒ ፔስት ያደረኩኝ all day long ልሄድ አልችልም it's time wasting energy waste ያደርጋል so ሉፑ የሚጠቅመን እንደዚህ አይነት ስራዎችን ለመስራት ነው I mean basically basic በሆነ ሁኔታ ማለት ነው ለጀማሪዎች በምንለው ሁኔታ advanced የሆነ ቤድን ቁጥር ሉፖች በጣም complicated የሆነ ነገሮችን ለመስራት ያገለግለናል and የተለያዩ አይነት ሉፖች አሉ ለምሳሌ for loop and while loop በዚህ ቪዲዮ ግን አሁን for loop እናያለን so formu ምንድነው የfor loop for and then ቀንፈን ከፍታለን let I equals 0 semicolon I is less than random number እንከታለን ለምሳሌ 5 I plus plus so if I say console.log 1 to 3 አምስት ጊዜ ይሄን ነገር ያደርጋል so ምንድነው ያደረገ ያለው ከዜሮ ይጀምርና አንዳንድ እየጨመረ ይሄ ኮንዲሽን true እስከሚሆን ድረስ እዚህ ጋር ያለውን whatever ነገር ይሰራልናል ማለት ነው so basically የሉፕ ኮንሴፕት ይሄ ነው አንድ ነገር በተደጋጋሚ ለማድረግ ይሄን ነገር አሁን ለምሳሌ ለሚዲዮ 100 ጊዜ ዲስፕሌይ ያደርጋል ያችሁት okay so you can do like number and in በማደርገው ጊዜ you can see number 1 ከዜሮ ጀምሮ ምክንያቱም እዚህ ጋር 0 ስላስጀምሮ number 0 ጀምሮ እስከ 99 ይሄዳል if I do this one ካንዲ ጀምራል ማለት ነው እንደምታዩት ካንዲ ጀምሮ እስከ 99 ይሄዳል እስከ 99 ሄደው ምክንያቱም ምንድነው ይሄ ኮንዲሽን ትሩ እስከሚሆንበት ጊዜ ነው 100 በሚሆንበት ጊዜ 100 is not less than 100 ይሄኛውን equal to ባደርገው ኑሮ 100 የሚጨመራል መጨረሻ ላይ ምክንያቱም the condition 100 is less than or equal to 100 so that's how it works let's do something fun ለምሳሌ አሁን const let's have a string const a equals this is awesome and for loop ignoring cuz let I equals 0 I is less than a dot length I plus plus so select dot length ከዚህ ቪዲዮ በፊት ስለ ያወራን ይመስለኛል so I'm going to show you what a dot length means console.log a dot length ብል ምንድነው የሚያሳየኝ 15 so this is awesome የሚለው string ላይ 15 ካራክተሮች አሉ ማለት ነው y add exclamation mark ለምሳሌ 16 so basically ካራክተሮችን ይቆጠርልኝ ነው t is one character h is one character I is even the space is አንዳንድ ካራክተር ነው የሚቆጠረው ማለት ነው so እዚህ ጋር let I equal 0 I is less than a dot length ስል ምን እያልኩት ነው I is less than 16 እንደማለት ነው ማለት ነው
and I++. So if I do like console.log a of I በማድረግበት ጊዜ you can see each element T, H, I, S, even the space characters እንዳያላችሁ እዚህ ጋር if I do ይሄኛው ሳይኖር በፊት ሉፑ ሳይኖር በፊት if I did like console.log a of 1 I get an H ምክንያቱም ባለፈው እንደነገርኳችሁ ከዜሮ ነው የሚጀምረው ዜሮ ሳደርገው አሁን T እናገኛለን 1 ሳደርገው H እናገኛለን ለምሳሌ 5 በማድረግበት ጊዜ you get this I because this is the fifth character አራትን ባደርገው we get an empty character so that's how it works ግን እዚህ ሉፕ ውስጥ በሚገባበት ጊዜ እንደነገርኳችሁ ከአንድ ጀምሮ ከዜሮ ጀምሮ እስከ a dot length ነው የሚሄደው so እዚህ ጋር ቁጥር 0 1 2 3 4 5 ብሎ እስከ 16 ሲሄድ እያንዳንዱን ሌተር እያንዳንዱን ካራክተር ዲስፕሌይ ያደርገዋል ማለት ነው ኦኬ ይሄን ካየን ሌላ ኤግዛምፕል ደግሞ እንለሉ I'm going to have an array const items equals array እንደምን ከፍቶ square bracket ይኖረናል I'm going to have an array of objects ኦብጀክቶች እንዴት ነው እናስገባው ካላችሁ you know curly brace ነው የሚኖረን curly brace and then ለምሳሌ let me have an item is equal to monitor and price is going to be 1600 is owned true okay so this is an object right I'm going to have multiple objects ይኖረኛል ይሄን ኮፒ ላድርገው I'm going to paste it 2 more times and I'm going to have like a keyword you know let's make it a mechanical keyword mechanical keywords are expensive so let's say 8000 is owned false apparently mechanical keyword dealing microphone the price was 8000 is owned is true yes I own it so ለምሳሌ አሁን ሉፕ ካልሄድና what if I want to display like አይተሞችን ብቻ እንደዚህ አይነት ኦብጀክቶች አሁን በሺ የሚቆጠሩ ኦብጀክቶች ኖሮኝ እዚህ አይተምስ የሚለው array ውስጥ only አይተሙን ብቻ ዲስፕሌይ ማድረግ ብፈልግ ኖሮ ሉፕ እንጠቀማለሁ for ሉፕ እንጠቀማለን for let I equals 0 I is less than items dot length which is 2 as you can do this is the 0th element this is the first element and this is the second element items dot length and I++ so I want to do console.log items ሳደርገው 3 ጊዜ ይሄን አይተም ዲስፕሌይ ያደርግልኛል ምክንያቱም you know 3 ጊዜ ነው የጠየኩት if I do console.log of I you can see ኦብጀክቶችን ማየት ትችላላችሁ እንደዚህ ኦብጀክቶችን ዲስፕሌይ ያደርጋቸው so what if I want to see the item ብቻ I can do dot item እንደምታዩት monitor mechanical keyword and microphone okay so I'm going to do like a comma and say items of I dot is owned no monitor is true monitor is owned mechanical keyword is not owned microphone is owned so basically that's how for loops work so ከዚህ በመቀጠል let's talk about functions so functions ማለት በጣም ጠቃሚ ነገሮች ናቸው in JavaScript ማለት ነው so actually mdn ጋር ሄደን ቼክ እናድርገው mdn functions
function is a code snippet that can be called by other code or by itself or a variable that refers to the function. So basically ምንድነው it's የተወሰኑ lines of code ነው and whenever it's called የሆነ action እንዲሰራለን የምናደርግበት ሜተድ ነው። ኦኬ ገብታችሁ ሙሉ ዲቴሉን ልታነቡ ትችላላችሁ። አሁን ግን I'm just going to show you an example። ለምሳሌ አሁን function የሚደምር function ይኖረኝ x and y. Okay, so what this does is return x plus y. So I have a simple function here. ይህ function ምንድነው የሚያደርገው? አድ ውስጥ የምታስገቡትን ምንም አይነት ነገሮች ይደምርላችኋል። So let me do like console.log add x ለምሳሌ በx እና y ፋንታ let me do numbers like 5 and 6. It gives me 11 ምክንያቱም እዚህ ጋር እየደመራቸው ነው። If I do like 10 it should give me 15. ግን አሁን ልትጠይቁን ትችላላችሁ ለምን why not just do like 5 plus 10 instead of function certain ምናምን እንደዚህ ከምናደርግ ልትሉን ትችላላችሁ። So basically አንደኛው እዚህ ጋር የምታስቀምጡት ነገር በጣም complicated ሊሆን ይችላል። ለምሳሌ it can be like x plus y times x and this is divided by y ሚል በጣም this is not actually complicated ግን በጣም complicated የሆነ function ሊኖራችሁ ይችላል and this is like let's say calculate በለውና console.log calculate 5 and 6 በምናደርግበት ጊዜ 9.1 ምናምን ይመጣል። it just did this was x plus y እንደመራቸው and then በx አባዛቸው ከዛ ለy ያካፈላቸው። እንደዚህ አይነት complicated የሆኑ ነገሮችን ለመስራት ልትሰሩ ትችላላችሁ። actually በጣም ብዙ ነገሮችን ልትሰሩ ትችላላችሁ በፈንክሽን so አንደኛው ጥቅሙ ይሄ ነው። ሁለተኛው ደግሞ what if you want to do it repeatedly አሁን ሌላ ቁጥር ኖራችሁ ደግሞ 10 እና 100 ቢኖራችሁ like ከእንደገና every time ይሄን calculation manually ከምትሰሩ የሆነ function አስቀምጣችሁ repeat የሆኑ actionዎችን በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። So actually using functions this way is በጣም old way ምክንያቱም በAS6 ወይም AS 2015 arrow functions የሚለው መጥቷል። So basically ምንድነው የምታደርጉት instead of writing function የሚለውን keyword ከመጻፍ ይልቅ you do const variable sign እንደምታደርጉት የፈንክሽኑ ኔም ለምሳሌ subtract ከሆነ subtract is equal to and then bracketaችሁ ሲገ ይሆንና x and y and then you do an arrow. So basically this and this is the same. ስማቸው ብቻ ነው የተለያየው ማለት ነው። So I can do return x minus y and if I do console.log subtract 10 and 5 no not minus 10 and 5 it gives me 5 because what ይሄ እያደረገ ያለው ምንድነው subtract የሚለው ይሄ function አለን ከዛ በኋላ 10ን እዚህ ጋር ወስደዋል 5ን እዚህ ጋር ወስደዋል and then 10 እና 5 አቀናንሶ ያለውን ነገር ሪተርን ያደርግልኛል ማለት ነው። so basically functions እንደዚህ ናቸው። ይሄ ከAS6 በፊት የነበረው function ነው። ይሄ ደግሞ አዲሱ ወይም arrow function ይባላል ምክንያቱም እዚህ ጋር ያለችው arrow ስላለች ማለት ነው። ይሄን ያልካየን ስለ function ሳየን loop ሳየን if statementዎችን አየን የተወሰኑ ጥያቄዎችን እንስራ ከኮድ ወርስ ጋር ኦኬ so እዚህ ጋር እንደምታዩት ሶስት እንትኖች አሉኝ
ካዩ ነው። 3 ካታዎች አሉኝ። ካታ ማለት ጥያቄዎች ናቸው። ሶ ቤዚክሊ ለመጀመሪያ ያክል አክቹሊ ከስትሪንግ ሪፒት እንጀምርና ትሬን ልበለው። ሶ ምንድነው የሚለው write a function that accepts an integer n and a string s as parameters and returns a string of s repeated exactly n times. okay so example በምንበት ጊዜ 6 እና i ይሰጠንና እኛ ምንድነው የምናደርግለት የሰጠንን ነገር 6 ጊዜ እንጠቃቅመዋለን። ለምሳሌ የሰጠን ነገር ሄሎ ከሆነ 5 ጊዜ እንጠቃቅመዋለን ማለት ነው። ለምታዩት እዚህ n አለን፣ እዚህ ጋር s አለን። ለመጀመሪያ ያክል to do console.log n and s እንያቸው ምንድነው የሚሰጠን የሚለውም ማለት ነው። so 3 እና ስታር ሰጠን። so expected undefined to equal 3 equal to ይሄ ምን ማለት ነው? 3 ጊዜ እችኛዋ አስትሪክ ሳይን እንድትደጋገም እንፈልጋለን እንደማለት ነው። so ምንድነው የምናደርገው? we do return እዚህ ጋር console.log ሳይሆን የምትጠቀሙት return ነው የምትጠቀሙት። ኦኬ ኮድ ወርድ ከሄዳችሁ ጥያቄ መስራት ከፈለጋችሁ so actually ከዚህ በፊት በነበረው ፓርት 1 ቪዲዮዎች ላይ ስትሪንግ ሜቶዶች ብዙ ስትሪንግ ሜቶዶች አላችሁ ብዬ ነበር አይደለ? እሱ ነገር ቼክ ማድረግ ትችላላችሁ። ለምሳሌ mdn ጋር ሄጄ repeat የሚለውን string method ነው so okay string.prototype.repeat so ይሄ ምንድነው ያለን ያለው repeat ብላችሁ whatever number ስታስገቡ ይደጋግማል ያንን ነገር ማለት ነው። okay so አሁን ለምሳሌ const mood is equal to happy ብሎ exclamation mark አደረገ I feel and then this is a template string ባለፈው እንዳሳያችሁ በES6 የመጣው template concatenation ነው not concatenation sorry this template string method ከዛ እዚህ ጋር እንደምታዩት በዶላር ሳይን አድርጎ mood.repeat 3 times so output ምንድነው ነው I feel happy እዚህ ጋር ያለው ነገር 3 ጊዜ ተደጋገመ ማለት ነው። so we're going to use this repeat function a method so we can do repeat not s dot repeat n so basically ምን ያደረግን ያለነው እዚህ ጋር s ላይ ያለውን string ወስደን n ጊዜ repeat ያደረግነው ነው ማለት ነው። so if I save this yes you've passed all the tests we can attempt multiple testoችን ይሰጣል and we can submit yes ሌሎች ሶሉሽኖችን ማየት ከፈለጋችሁ ስክሮል ዳውን እያደረጋችሁ ማየት ትችላላችሁ። ግን ቤዚክሊ እነሱም እንደኛ ነው የሰሩት። እዚህ ጋር እንደምታዩት አሮ ፈንክሽን ተጠቅመዋል። this is ይሄኛውና እዚህ ጋር የምታዩት ነገር አንድ አይነት ናቸው። ኦኬ እዚህ ጋር ደግሞ እንደምታዩት በፎር ሉፕ የሚሰራ ሰው አለ። በጣም ብዙ አይነት ሜቶዶች አሉ ማለት ነው። ኦኬ ሶ ከቀላል እንጀምርና ያሳደገን እንሄዳለን። ሰው ቀጣይ የምንሰራው ምንድነው? Jenny's secret message so ይሄ ምንድነው የሚለው Jenny has written a function that returns a greeting for a user. However, she is in love with Johnny and would like to greet him slightly different. She added a special case to her function, but she made a mistake. Can you help her? Okay, so let's try. So basically error ነው solve ያደረግን ያለነው። ምንድነው error አሁን ይሄን ሴቭ ባደርገው so expected hello Johnny to equal hello my love so ምንድነው እንዲሆን የምንፈልገው actually ይሄን አወጣው so የጻፈችውን ኮድ ይቅርብን ምንም አያደርግልንም። ምን እንላለን so እንዲደረግልን የምንፈልገው ምንድነው እዚህ ጋር ለጆኒ ሲሆን hey my love እንድትለው ሌላ ሰዎች ሲመጡ ደግሞ ሄሎ ብላ ስማቸውን እንድትገልጽ ነው የምንፈልገው ማለት ነው። so እንደ ቀደም እንዳሳየዋችሁ if ስቴትመንቶችን እንጠቀም so if name equals Johnny
እዚህ ጋር የገባው ኔም ከጆኒ ጋር እኩል ከሆነ we want to return template concatenation ያስፈልገንም hello my love okay so ጆኒ ከሆነ እዚህ ውስጥ የገባው ሰውዬ ጆኒ ከሆነ hello my love ትለዋለች else return hello name so this is template concatenation so hello name ይሆናል let me save this እንደምናየው ምንድነው ያጋጠመን error expected hello Jim to equal hello Jim so እዚህ ጋር ምንድነው የጎደለን this is exclamation mark so እዚህ ጋር ያለችውን exclamation mark አደርጋታለሁ and save okay we've passed all the tests I'm going to attempt I'm going to submit so ይሄኛውንም ሶልቭ አደረግን so ከዚህ በመቀጠል I'm going to do friends or foe okay so basically ምንድነው የሚለው make a program that filters a list of strings and returns a list with only your friend's name in it okay if a name has exactly 4 letters in it you can be sure that it has to be a friend of yours otherwise you can be sure he's not so basically ምንድነው ይሄ የሚለው ጓደኛችሁ አይደለም የሚለው ነው ቼክ የሚያደርገው ጓደኛችን ከሆነ 4 ሊትር ያለው ሰውዬ ከሆነ ጓደኛችን ነው ከ4 ሊትር በላይ ወይም በታች ከሆነ ደግሞ ጓደኛችን አይደለም ማለት ነው so ይሄን እንዴት ነው ቼክ የምናደርገው okay so ኮዳችን እዚህ ጋር ነው የምንሆነው let's console.log friends ቼክ እናድርገው ምን እንደሚሰጠን okay sorry okay Ryan Kieran and Mark so expected undefined to deeply equal Ryan and Mark አራት ፊደል ስላላቸው ማለት ነው so what I can do is firstly I'm going to have an array friend list okay so it's going to be empty array መጀመሪያ so ከዛ በመቀጠል የሚሰጠን friends ምንድነው array ነው okay so I'm going to do friends.map ማፕን ከዚህ በፊት አላየነውም it's a high order array method part 3 ላይ በሰፊው የምናያቸውናል map for each reduce የተለያዩ አይነት high order array ሜተዶች አሉ እነሱ እናያቸዋለን ግን basically እንደ loop ነው የሚያገለግሉት so map then you open ቅንፍ and then ለምሳሌ friends I will do an arrow function and then let me console.log friends so basically ምንድነው ይሄ የሚያደርገው ይሄ map የሚለው function ወይም high order array method arrays ጋር ነው ይሄንን ሜተድ run የምናደርገው ፎርሙ እንደምታዩት እዚህ ጋር ይኖራቸዋል ይሄ run የምታደርጉት name ከዛ በኋላ actually no friends.map ብላችሁ እዚህ ጋር የምታስቀምጡት እናንተ የምትፈልጉት ነገር ነው እዚህ ጋር ያለው ግን map ሜተድ run የምታደርጉበት array ሊሆን ይገባል ማለት ነው so ይሄኛው I can even do x and it will still work ግን it has to be something ለእናንተ memorable የሆነ ነገር ማለት ነው ለምሳሌ friend is more reliable okay so he እዚህ ጋር የሰራሁት friends.map የሚለው ሙሉ ፈንክሽን ምንድነው እያደረገ ያለው friends የሚለው array ውስጥ ይገባና እያንዳንዱ ኤሌመንት console.log እያደረገ ያወጣልኝ ነው መጀመሪያ Ryanን አገኘው ከዛ Kieranን አገኘው ከዛ Markን አገኘው so basically ምን ማድረግ ነው የምፈልገው አራት ፊደል ያላቸውን ሰዎች መርጬ ማውጣት ነው የምፈልገው right so I will do if statementዎችን እንጠቀማለን if friend dot length is equal to 4 I'll do friend list dot push friend
Okay, so እዚህ ጋር መጥቼ I'm going to do a console.log first before I return it. So እዚህ ጋር እንደምታዩት ራይንን ማርክን ያመጣልኛል ማለት ነው። ምን እያደረገን ያለው ቀደም እንደነገርኳችሁ ይሄ ማፕ ፈንክሽን እዚህ ጋር ያለውን አሬ እያንዳንዱን ኤሌመንት እየቼክ ያደርጋል። ከዛ እዚህ ጋር if statement አስቀምጥንለትና ምንድነው የሚያደርገው if friend.length እያንዳንዱ friend የሚለው ኤሌመንታቸው 4 ሊትር ከሆነ friend list.push friend ይሄን እንደነገርኳችሁ ይሄ array method ነው። push ማለት እዚህ array ውስጥ እየጨመረልኝ ይሄዳል ማለት ነው። so 4 ሊትር ከሆነ እዚህ ውስጥ ጨምርልኝ፣ 5 ሊትር ከሆነ ተው፣ 6 ሊትር ከሆነ ተው፣ 3 ሊትር ከሆነ ተው፣ 4 ሊትር ብቻ ሲሆን ግን እዚህ friend list array ውስጥ ታስገባልኛል እያልኩ ትሄዳለሁ ማለት ነው። ከዛ እዚህ ጋር በመውጣበት ጊዜ ራይንን ማርክን አገኘው ማለት ነው። so ይሄን ካደረኩኝ በኋላ instead of console logging return እና የምታደርጉት code words ጋር save, yes, we've passed all the tests. I'm going to attempt and submit. Great, we did it. እስኪ ሌሎች ሶሉሽኖችን እኔ በጣም ባንድ ላይ ራሱ የሚሰሩ ሰዎች አሉ እንደምታዩት ለአንድ ጥያቄ በጣም ብዙ የተለያየ ነገሮች አሉ። አሁን ያሳያችሁ ሜተድ ባስተማርኳችሁ ሜተዶች እንዴት ተጠቅማችሁ መስራት እንደምትችሉ ለማሳየት ያክል ነው እንጂ ለአንድ ጥያቄ ብዙ መልሶች ሊኖሩ ይችላሉ። so this one did a filter ይሄኛውም higher order method ነው and it only returns if 4 ከሆነ ብቻ ማለት ነው። so filter gives us an array too. እዚህ ጋር ፊልተርን ተጠቀሙት። እዚህ ጋር ደግሞ or complicated የሆነ ወይ ተጠቅመዋል። basically እዚህ ውስጥ ገብታችሁ ደግሞ ቼክ ማድረግ ትችላላችሁ። so code words ምንድነው? it's a place where you can practice your coding skills. ጥያቄ ይሰጣችኋል። እንደምታዩት እዚህ ጋር ፕራክቲስ በምትሉበት ጊዜ ከዲፊካልቲ 1 ካዩ በጣም ከባድ የሚባሉ ጥያቄዎች ናቸው። 8 ካዩ ደግሞ በጣም ከባድ በጣም ቀላል የሚባሉ ጥያቄዎች ናቸው። ዛሬ ሰራናቸው ጥያቄዎች 8 ካዩ ናቸው። ቀስ በቀስ 7 6 ያለን ወደ ሃርደስት ተመንሄድ ይሆናል ማለት ነው። so ለዛሬ ነበረን ቪዲዮ ይሄን ይመስላል። በቀጣይ ፓርት እስከምንገናኝ ሰላም።